ይመቻል ይመቻል ከኢየሱስ ጋር ሕይወት ይመቻል 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 ከኢየሱስ ጋር ሕይወት ይመቻል። እና እኔ ቢሪ ውስጥ ነው የሚገባው። በጣም ጮኩኝ፣ አለቀስኩኝ። መናገር ስለማልችል ማለት ነው። እንግዲህ የፍቅር ነገር የምታውቁ ታውቃላችሁ። ጌታ ኢየሱስ ክርስቶስ የሚባለውን አምላክ ታውቃላችሁ እንደብዬ ሌላውንም እምነት ተከታይ እኛ ጋር ያለውንም እምነት ተከታይ ቢጠይቅ ልጅቱ ቀለበቱን ወርውራ ሄዳለች አለ። በቃ ዋው! እኔ በጣም ደስ አለኝ። አንዳንዴ ተናዳጅ ነኝ። የኔ ለምን አልሆነም የኔ ለምን አይሰማም እል ነበር። ከዛ ላይ 5 ልጅ ነው የተወለደው። አሁን 2 ልጅ ዳ አለባት። ምንም የተረጋጋ መንፈስ የለንም። ነፍሳችን አትረካም ነበር በምንሄድበት ሁሉ። አንዳንድ ተጣልተን መተን የምንታረቀው እዚህ ነው። ሚስቶች ብሎ ሲናገር እዛው ይሄው እያልኩ የወጋው ይመቻል ይመቻል ከኢየሱስ ጋር ሕይወት ይመቻል 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 ከኢየሱስ ጋር ሕይወት። በመጀመሪያ በእናንተ ፊት ቆሜ እንዲመሰክር መልካምነቱን ያሳየኝ ምሕረቱንና ቸርነቱን ያበዛልኝን አምላኬን እግዚአብሔርን አመስግኑልኝ። በመቀጠል ደግሞ የእግዚአብሔርን መልካምነት እንዳይ እና በህይወት እንዲኖር ቀጥተኛውን መንገድ እውነተኛውን ህይወት እንዲኖር ከፊቴ የቀደመ መንገድ ያሳየኝን የመራኝን መንፈሳዊ አባቴን አመስግኑልኝ። በመቀጠል ቅዱሳን እንኳን ለ2018 አዲሱ ዓመት በዓል በሰላም አደረሳችሁ አደረሰን። እግዚአብሔር ይመስገን። በመቀጠል ሙሉ ስሜ ሶፊያ ዩሱፍ እባላለሁ። የ5 ልጆች እናት ነኝ። የሚቀጥለውን ከባለቤቴ ያው እኔ ሙሉ ስሜ ድንቃለም አዳመ እባላለሁ። የ2 ወንድ ልጆች እና የ3 የ3 ሴት ልጆች አባት ነኝ። ክብር ለጌታ ይሁን። በመጀመሪያ ራሴን ላስታውቃችሁ። ተወልጄ ያደግኩት ጌታን ከማውቀው ቤተሰብ ውስጥ ነው ያደግኩት። እድገቴ ያው በገጠራማ ስፍራ በትንሽ መንደር ውስጥ ነው ያደግኩት። በእድገቴ ውስጥ ከልጅነቴ ጀምሮ ለ3 ዓመት ከእናት ከአባቴ ጋር አብሬ እኖራለሁ። ከዛ በኋላ ደግሞ አባቴ ለስራ ጉዳይ ወደ ሌላ ወረዳ ይሄዳል። እኔም ያው ከእናቴ ጋር ነበርኩ ማለት ነው። እድሜ ትንሽ ወደ 4-5 ዓመት ሲደርስ ከነበርኩበት አካባቢ አጎቶቼ መጥቶ ወደ አያቴ ወዳለችበት ከተማ ወሰዱ ማለት ነው። እዛ ስፍራ ደግሞ ሲሄድ ያው ከዛ ስፍራ ሲወጥ በፈረስ ተጭኜ ነበር የሄድኩት። ያው ትንሽ ልጅም ስለነበርኩ በእግርም መሄድ ስለማልችል ረጅም መንገድ ስለሆነ እዛ ከተማ ላይ ደግሞ አንድ ከተማ ላይ ደረስን ማለት ነው። ለቁርስ ወረድን። ለቁርስ በወረድንበት ቦታ ላይ ለመጀመሪያ ጊዜ ሻይን የጠጣው እዛ ነው። ሻይም ሱካርም አላውቅም ነበረ። ያን ቁርስ በልተን አያቴ ወዳለችበት ወደ አንድ ስፍራ ለመሄድ መኪና ውስጥም ገብቼ አላውቅም። ያ መኪና ውስጥ የተሳፈርኩበት መኪና አንበሳ ባስ ነበረ። ለመጀመሪያ ጊዜ ነበር አንበሳ ባስ ላይ የተሳፈርኩት ማለት ነው። ከዛ አያቴ ጋር ደረስኩኝ። ያው ለትምህርት እድሜ ሲደርስ ወደ 1ኛ ክፍል ገባው ማለት ነው። ከ1 እስከ 4 ተማርኩኝ። እድሜ ትንሽ እየጨመረ በመሄድ ትንሽ የቤተሰብም ችግር ስለነበረ አባቴም ከኔ ጋር ስላልነበረ ከአያቴ ጋር ነበረ አብሬ ያለሁት ማለት ነው። ችግሮች ነበሩ፣ ረሃብ ነበረ። የገጠር ነገር ታውቃላችሁ፣ ብዙ ችግር ይኖራል። እኔም ከዛ ደግሞ ምን አሰብኩኝ፣ ትንሽ ስራዎችን ለመስራት ከአያቴ ትንሽ ሳንቲም ወስጄ
ሸንኮራ ምናምን እየገዛው ገበያ ውስጥ ሸጥ ነበረ ማለት ነው። ከዛም ደግሞ ከሱቅ ደግሞ አብሽ በኪሎ እየገዛው ቸረቸራለሁ ገበያ ውስጥ። ያን እየሰራሁኝ ያገኘሁትን ብር ደግሞ ለአያቴ ወስጄ የሰጠው ትንሽ ኑሯችን እያሻሻል እያደገን በርንበት ሰዓት ላይ አባቴ ከሚኖርበት አካባቢ ይመጣና ያው ትንሽ ስራዬን በማየቱ ትልቅ ሱቅ ከፈተልኝ በ3000 ብር የዛኔ ማለት ነው። ያ ሱቅ ደግሞ እየሰራሁኝ ትንሽ እየጨመረ ሱቅ ደግሞ እቃ የምገዛው ከሰፈር ጅምላ የሚሸጡ ሰዎች ጋር እጄ ያመጣው ነው የምገዛውና ሱቋም ደግሞ እያደገች እየጨመረች በመምጣቷ ምን አሰብኩኝ ቢያንስ ከ5 ሰዎች ብድር ተበድሬ ካለሁበት አካባቢ ወደ ሌላ ሄጄ ተበድሬ እንዲያመጣ ውስጥ አሰበና ከ5 ሰዎች አንድ ሺህ ብር ተበድሬ 5000 ብር ይዤ እኔ በእጄ ካለው 2000 ብር ጋር ወደ 7000 ብር እቃ ከአንድ ከተማ ሄጄ ማምጣት ጀመርኩ ማለት ነው። በዛ ላይ ያለው ስራዎችም እየጨመረ ከፍ ያለ በመሄዱ ከዛ ካለሁበት አካባቢ ደግሞ አሁን ያለንበት ከተማ ድረስ እየመጣ እቃ መውሰድ ጀመርኩ ማለት ነው። ክብር ለጌታ ነው። ያ የተበደርኩትን ብድር ደግሞ በታማኝነት ደግሞ ለሰዎች እመልሳለሁ። ያ ሂጄ የምገዛባቸው ሰዎች ደግሞ ያን ስራዬን እንቅስቃሴን በማየታቸው ታማኝ በመሆነ በስልክ በዛና ሞባይል አልነበረም ቴሌ ተጠርተ ነው በስልክ እቃ እያዘዝኩት እቃ ደግሞ ይመጣልኝ ነበር ከዛ ከከተማ ማለት ነው። በታማኝነት በዚህ አይነት መልኩ ስራዬን እየቀጠልኩ ሄድኩ ማለት ነው። በዚህ አይነት መልኩ እየሰራው አልፎም ተርፎ እዛ ሱቅ ውስጥ ላይ ካሜራ አለች እቺ በመታቆ ከሆነ እንደዚህ የምትታይ ካሜራ አከራይ ነበረ። በሰልፍ ነው የሚያከራየው። ጌም አለች ጌምን ደግሞ አከራያለሁ። የምታውቁ ከሆነ ጌም ድሮ 25 ሳንቲም እናከራይ ነበረ። ካሜራውንም ደግሞ 25 ሳንቲም ነበር የምናከራየው። ያ ትልቅ ገቢ ነው። ያን ገቢ ሰብስቤ ከብቶችን ይገዛ ነበር፣ በጎችን ይገዛ ነበር። በዛ ያ ከብቶች እስካሁን እየሰፉ ነው ያሉት። በዛ በተከተለው ድረስ ከብቶቹን አሁን ካለንበት ከተማ ሌላ ወረዳ ላይ በመኪና እየወሰድን እንሸጣለን። ሰፍቷል አሁን ድርጅቱ ማለት ነው። ክብር ለጌታ ይሁን። ሌላውን ደግሞ ከባለቤት ጋር እንቀጥላለን። እኔ ደግሞ ራሴን ላስታውቃችሁ። ጌታን በማያውቁ ቤተሰብ መሀል ነው የተወለድኩት። ተወልጄ አድጌ እድሜ ለትምህርት ሲደርስ እዛው ባለውበት አካባቢ ከአንደኛ ክፍል ትምህርቴን ጀመርኩኝ። ተምሬያው ቤተሰቦችም ትንሽ በንግዱ ዓለም ላይ ነው የሚሰሩትና ረዳቸውም ነበር በስራ በአንድ በኩል እየተማርኩ ረዳቸዋለሁና በእንደዚህ አይነት ሁኔታ እያለሁኝ እስከ 8 ተማርኩኝ። ከሱም ከባለቤቴ ጋር ከ7ኛ ክፍል ነው የተዋወቅነውና 7ኛ ክፍል አብረን እንማር ነበር። እንደዛ እያለን ያው አብረን ማለት አንተዋወቅም፣ ግን ያው አብረን እየተማርን እያለን ያው እስከ 8 ተማርን። ከ8 በኋላ ምን ሆነ ሚኒስትሪ ወደኩኝና ወድቄ ድጋሚ እየተማርኩ ባለሁበት ሰዓት እንዳገባ ሽማግሌ ተላከ። ልጅኛ ማለት ነው። ሽማግሌ ተላከና ያው በቤተሰብ ማሊያው ስኖር ስለ ጋብቻ ምን ብዙም አውርተን አናቅም። ግን ሽማግሌው ከሄደ በኋላ አባቴ ምን አለ ታገቢያለሽ እንዴ ብሎ ጠየቀኝና አይ እኔ አላገባም መማር ነው የሚፈልገውኝ አልኩት። ስል ያው ድጋሚም አልጠየቀኝም። በዛው እኔ ያቆሙ ነበር የመሰለኝ። ግን ሽማግሌው ተደጋጋሚ ይመጣና ይጠይቃቸው ነበር አባቴን። በዛ ምክንያት እኔንም ሳይጠይቁ እኔንም ፍቃድ ሳይጠይቁ ነበር እንዳገባ ከሽማግሌው ጋር ተስማምተው ይላል። ተስማሙ። የቀለበት ቀን እንዲደረግ ተቆረጠ። ያው እኔም ምንም አላልኩኝም። ፕሮግራም ነበረና ያን ፕሮግራም አብሬያቸው ሰራው። የቀለበት ቀን ደረሰ። እኔም ያው መልበስ ያለብኝን አለበሱኝ። ያው ፀጉሬን ተሰራ፣ ሁሉ ነገር አለቀ። ቀለበት ያው ሌሊት ወደ 6 ሰዓት አካባቢ ነው ቀለበት ያደረኩት። ቀለበት አድርጌ ሁሉ ነገር ካለቀ በኋላ ወደ 7 ሰዓት ሌሊት ላይ
ደስ አላለኝም። ሰውየውንም አላውቀውም፣ አልወደድኩትም። ሳየው ምንም አልተመቸኝም። ከዛ ካጠገቤ ሚዜ ነበረችና በቃ እኔ ይህን ትዳር አልፈልግም፣ ቀለበቱን ጥዬ ልወጣ ነው አልኳት። እንዴ ትንሽ ፈሪ ምን እየሆንሽ ነው አለችኝ። አይ እኔ አልሄድም ብዬ በቃ እሷ እየጎተተችኝ ቀለበቴን አውልቄ ጥዬ በቃ እያለቀስኩ ነው ወጥቼ ሄድኩት። እኔ አላገባም ብዬ ትቼ ሄድኩኝ። ከዛ ቀዝቀዝ ካልኩኝ ምናልባት ሊያስገድዱኝ ይችላሉ ብዬ በቃ ቢሪ ያው የጉድጓድ ውሃ ካላወቃችሁ ቢሪ አለ እና እኔ ቢሪ ውስጥ ነው የሚገባው። አላገባም ብዬ በጣም ጮኩኝ፣ አለቀስኩኝ። አባቴ ሰማ። ከዛ አይ አለማግባት ትችያለሽ፣ ተይው፣ አታልቅሽ፣ ምንም አትሁኚ፣ ተይ አሉኝ። እኔም ተረጋጋሁና ከዛ ትዳሩን ተውኩኝ፣ በዛው ቀረ። ከዛ እንደዛ እያልኩኝ ሚኒስትሪ ተፈተንኩኝ። የሚኒስትሪ መፈተኛ ጊዜ ደረሰ። እሱና እኔ አንድ ክፍል ነበር ከባለቤቴ ጋር። እሱ ፍራይ ቤት ነው የተፈተነው፣ ንግዱን ያው እየሰራ እኔ ያው ተምሬን እየተፈተንኩ ያለሁትና በዛ ሰዓት ምን ሆነ፣ ፍራይ ቤቶች ከኛ ጋር ነው የሚፈተኑትና ከኛ ጋር የሚፈተን ተማሪ ደግሞ ጎበዝ ተማሪ ነበርና ከጎበዝ ተማሪ ጋር ደግሞ እሱ ይተዋወቃል። ያው ብርም ስላለው ከፍላለሁኝ ብሎ አልመለከተ እና መልስ ከሰጠኸኝ እከፍልሃለሁ ብሎ ነው አውርቶት የገባው። እና እኛ ማለት የተማርን እኛ በመሃል ላይ የተቀመጥነው ጎበዝ ተማሪዎች በዚህ መደዳ፣ ፍራይ ቤቶች በዚህ ነበር የተቀመጡትና ተማሪው የራሱን ጎበዝ ተማሪው የራሱን ሞልቶ ጨርሶ ቀጥታ ለሱ ነው የወረወረው። እሱ ደግሞ ለሱ ሳይሰራ ለኔ ነው የወረወረው። በዚህ መሃል ግን ምንም አንተዋወቅም። ግን ያው ክላስ ውስጥ ስንቀመጥ ምንድነው ከፊትና ኋላን የተቀመጥነውና ያየኛል፣ አየዋለው። ኳስ ወተን ስንጫወት በጣም ነው በቃ ደስ ብሎን ነው ሁለታችን የምንጫወተው። ከብዙ ተማሪዎች ጋር ነው የምንጫወተው። ግን የሆነ ነገር በልቤ ውስጥ አለና የሚያደርገው ድርጊቶች ያው እና በእንደዛ አይነት ሁኔታ ያለን ሚኒስትሪውን ተፈተንን። እሱ ወደቀ፣ እኔ አለፍኩ። በእንደዚህ አይነት ሁኔታ በቃ ደስ አለኝ። ምክንያቱም ብቀር ከቤተሰቦቼ ጋር ያለኝ ነገር ጥሩ አይደለምና ደስ ብሎኝ ያው እግዚአብሔር ያን ቀን አይቶ የዛሬን ቀን አይቶ ይሆናል ብዬ ነው በቃ እግዚአብሔርን ዛሬ ማመሰግነውና አለፍኩኝ። ሃይስኩል ደግሞ እኛ ካለንበት 15 ኪሎ ሜትር ይርቅ ነበርና እዛ ሄጄ ነው የምማረውና ስማሪያው ከዛ በኋላ ያው ሚኒስትሪ ሳልፍ ተዋወቅን። አብረን ጓደኛ እንድንሆን ጠየቀኝ። እሺ ብዬ ያው ትምህርቴንም እዛው መማር ጀመርኩኝ። በእንዲህ አይነት ሁኔታ ትምህርቴን ቀጠልኩኝ። ያው የተዋወቅንበትን ይናገራል እሱ። በዚህ አይነት መልኩ እኔ የምሰራበት ሱቅና የእነሱ መኖሪያ ቤት ከፊት ለፊት ይታያል። ያው ስትገባም ስትወጣም አያታለሁኝ። አልፋም ሻይ ቤት አላቸው። ወደ ሻይ ቤት ትመጣለች፣ ትገባለች፣ አያታለሁ። እኔ ጋር ትመጣለች። በጣም ስለምወዳት ብቻ ብዙ ሰዓት ማቆም አልፈልግም። ሱቅ ውስጥ ቶሎ ነው የሚያስተናግዳት፣ ቶሎ ነው የምትሄደው። መናገር ስለማልችል ማለት ነው። እንግዲህ የፍቅር ነገር የምታውቁ ታውቃላችሁ። ቶሎ ሸኛት ስለነበር በዚህ አይነት መልኩ አብረን ክላስም አብረን ተምረናል። እሷም ተናግረዋለች። ነገሩ አልቀረም፣ የተወራው ነገር አልቀረም። ያው የቀለበት ስነ ስርዓት ቀኑ ደረሰ። የዛ ቀለበት ስነ ስርዓት ላይ ጻፊው አባቴ ነበረ።
ዛሬ ማታ የለሁም ቀለበት ስነስርዓት ስላለ እየሄድኩ ነው አለኝ። እሺ ብዬ እኔም ሱቄን ዘግቼ ገዋን ነው የለበስኩት። ዱላ ይዣለሁ። ገዋኔ በዘይት ተጨማልቋል፣ እጆቼ በዘይት ተጨማልቋሉ። ስራ ላይ ሰርቼ ስለመሆን ማለት ነው። እዛ ቦታ ላይ ታደምኩ ማለት ነው። የታደምኩት ቤት ውስጥ ገብቼ ሳይሆን ውጭ ነው ቆምኩት። ስነ ስርዓቱን በቀዳዳ እከታተላለሁ። ትንሽም ስለነበርኩ ማንም ሄድ የሚለኝም የለም። ዱላይን ይዤ በቀዳዳ በመስኮት ሁሉን ነገር እከታተላለሁ። ትወጣለች ብዬም አትወጣም ከውስጥ ቆየች። በዛ ሳይት መልኩ 6 ሰዓት ሆነ። ደከመኝና ወደ ቤት ተመለስኩ ማለት ነው። ማታ ያው ተኛሁኝ። ጠዋት አባቴ መጣ ከፕሮግራሙ ሰርፕራይዝ አሰማኝ ማለት ነው። የሄድንበት ጉዳይ አልተሳካም። ልጅቱ ቀለበቱን ወርውራ ሄዳለች አለ። በቃ ዋው! እኔ በጣም ደስ አለኝ። በቃ ያዘጋጀሁት ደብዳቤ ነበርና ያን ደብዳቤ ለመስጠት የዛሬ ቀን ነው መስጠት አለብኝ። ብዙውን ጊዜ ደብዳቤ አዘጋጃለሁኝ፣ ለመስጠት እፈራለሁኝ ማለት ነው። መምጣቱ አልቀረችም። መጣች። ዕቃ ልትገዛ ደብዳቤውን ሰጣታለሁኝ። አልቀበልም አለች። ደነገጥኩ። ያለሁበትን ቦታ ነሳትኩት። ከዛ ከሆነ ይሆናል ካልሆነ ይቀራል ብላ ወሰደችው ማለት ነው። ደብዳቤውን ከወሰደች በኋላ እኔ በቃ ደስ ብሎኝ ማታ አደርኩት። ለነገ ስትመጣ ይዛለኝ መጣች። እኔ ወድሃለሁ። ነገር ግን አንድ ነገር ማስማማኝ ነገር አለ። እሱም ብቻ ከሆንክልኝ ችግር የለውም አለች። እኔ ምንም ችግር የለውም ሆናለሁ ብዬ ራሴን መልስ ጻፍኩኝ። ከዛ ከጻፈች ውስጥ ነገሮች ውስጥ ወደ 7 ልጅ ስላ አመጣች። 7 ልጅ እንወልዳለን ብላ ማለት ነው። ከዛ ላይ 5 ልጅ ነው የተወለደ። አሁን 2 ልጅ ዕዳ አለባት። በእንደዚህ አይነት መልኩ ያው ፍቅራችን ቀጠለ፣ ተጋጋለ፣ ልጆች ተወለዱ። በቃ ደስ የሚል መልኩ ቀጠልን ማለት ነው። ክብር ለጌታ ይሁን። የሚቀጥለውን ደግሞ ከባለቤት ያው እግዚአብሔር ይመስገን። ያው በእንዲህ አይነት ሁኔታ ትዳራችንን ቀጠልን። ያው ትዳር የቀጠልነው እንዴት ነው? ትንሽ ልንገራችሁ። ያው የሃይስኩል ትምህርቴን ከጨረስኩ በኋላ 10 ላይ ነው የጨረስኩትና 10 ላይ ያኔ ማትሪክ 10 ላይ ነበር እና ጨርሼ ውጤት አልመጣልኝም። ውጤት ስላጣሁኝ ምን አልኩኝ? ድጋሚ አሁን ቤተሰቦቼ ጋር ከኖርኩ ያው ጥሩ ነገር አይመጣም በእኔና በእነሱ መሀል ብዬ ያው በጓደኝነትም አብረን ያለነውና በእንደዚህ አይነት ሁኔታ መጥቼ ምን ታስባለህ? ከዚህ በኋላ ከቤተሰቦቼ ጋር አብሬ መቀጠል ስለማልችል እንዴት ይሻላል ብዬ ስጠይቀው እንደ አብረን እንሆናለን አለኝ። በቃ እንደዛ ከሆነ ቶሎ ብለህ ቤት አዘጋጅ አልኩኝ። ያኔ ደግሞ ቤት ክራይም ትንሽ ርካሽ ስለሆነ 30 ብር ነው የቤት ክራይ። በሳምንት ውስጥ ተከራየ። ያው አብረን መኖር ጀመርን ማለት ነው። ያው ጥሩ ትዳር ነበር ያለን። እግዚአብሔር ይመስገን። በጣም ደስ የሚል በጣም የሚያስቀና ብዙ አለመግባባቶች እያሉ ግን አለመግባባቶችን አልፈን ነበር የምንኖረው። ያው የልጅነት እንትንም ስላለን ከመዋደድ ያለፈ ምንም ሌላ ነገር አይታየንምና 5 ልጆችን ወልደን እስከዛሬ አንድም ቀን በመሃላችን ሽማግሌ ወይ ሌላ ሰው ሊያስታርቀን የገባ ሰው የለም። በእንደዚህ አይነት ሁኔታ ትዳራችንን ቀጥለን ይኸው እስከዛሬ አለን፣ እንኖራለን። እግዚአብሔር ይመስገን። የሚቀጥለውን ደግሞ ወደ ጌታ እንዴት እንደመጣን ከባለቤት እንጀምራለን። ክብር ለጌታ ይሁን። እኔ ያው ቤት ውስጥ ቴሌቪዥን በጣም ወዳለሁኝ፣ ዜናዎችን እከታተላለሁ። ያን በምከታተልበት በምናይበት ታይም ላይ በአጋጣሚ መንፈሳዊ ቻናሎች ይገባሉ። መንፈሳዊ ቻናሎች ሲገቡ ዝም ብለን ትንሽ ከፍተም እናይና
ተመልሰን እንወጣለን። እኔም እቆጣታለሁ፣ እሷን ትቆጣለች። የሆነ ታይም ላይ በቃ እኔ በሚለው ማየት ጀመረን። ብዙ ሰው ሲፈወስ እናያለን፣ ብዙ ሰው ሲድን እናያለን፣ የእግዚአብሔር ቃልን እንሰማለን። በዚህ አይነት መልኩ እስከ 7 ሰዓት 8 ሰዓት ድረስ ነበረ ቁጭ ብለን የምናየው ማለት ነው። በእንባ እያለቀስን ማለት ነው። ለ2 ወር ያህል 7 ሰዓት 8 ሰዓት የምንተኛው በቃ አንተኛ። ከዛ ምን ብለን ወሰንን? መንፈሳዊ አባቶች ወዳሉበት ሄደን ፕሮግራም እንካፈል በማለት አሁን ወዳለንበት ከተማ ላይ እየመጣን እየተካፈልን እንመለስ ነበረ። በእንደዚህ ላይ ያለን አንድ ቀን ለስራ ጉዳይ አሁን ወዳለንበት አካባቢ መጣሁኝ። ከመጣው በኋላ ባለቤቴ ደውላልኝ፣ ዛሬ እኔ ጌታ እጄን አነሳለሁ አለች። በፍጹም አይሆንም፣ እኔ ሳልመጣ እጅሽን አታነሽም፣ ተነጋግረን ነው ማለት በፍጹም እኔ የምትፈልገው ነገር ይቀራል እንጂ ዛሬ እኔ ጌታዬን አገኛለሁ አለች ብዬ በቃ ስልክ ጆሮዋ ላይ ዘጋሁኝ። ከዛ ተመለስኩት። ለካ እሷ ጌታን አገኝታለች። ከዛም ተከትለው ወንድሞቼም ጌታን አገኙ። በቃ ይሄ ነገር ምንድን ነው አልኩኝ። በቃ እኔ ለማየት እንጂ እንደዚህ አይነት ሃይማኖት ለመቀየር ከሆነ አላስብም ብዬ በቃ ውስጥ ደንደን ጨከና አለ። በቃ አገልጋዮች ይመጣሉ፣ በየቀኑ ይመጣሉ። አንድ ቀን ምን ሆነ? የኔ ትንሹ አጎቴ ያለ ቤት ውስጥ በኃይል ይታመማል። መድኃኒትም ይወስዳል፣ ምን ይላል፣ ምንም ፈውስ የለም። በቃ እኔ አገልጋይ ልጠራ ነው ብላ ጥሪ አልኳት። ከዛ አንድ ትልቅ አጎታ አለ፣ ደወለችለት። አገልጋይ ዛሬ ይምጣ የጸለየለት ተባለ። መጣ፣ ቤት ውስጥ ገባ፣ ጸለየ። እዛው በተንበረከከበት ተፈወሰ። ክብር ለጌታ። በዛ ሁሉ ቢያንስ ለ1 ወር ያክል ተጸልዮ ያለኛ ቤት አገልጋይ ይመላለሳል፣ እኔም ይጸልያል። ግን እጅ አንሳ ሲባል ምን እንደሆነ እጄን አላስነሳም፣ አልፈልግም ይሄ በቃ። ከዛ ደግሞ ምንድነው ለስራ ጉዳይ ወደ አዲስ አበባ እዚህ ወደ መጣሁበት ከተማ ላይ እዚህ መጥቼ ጌታን አገኘው ማለት ነው። ሌላውን ደግሞ ከባለቤቴ ጋር እንሰማለን። እግዚአብሔር ይመስገን። እሱ ያው ባለቤቴ ብሏል። እኔ ወደ ጌታ እንደመጣው እኔ ራሴ መናገር ፈልጋለሁ። እና እንዴት ነው ወደ ጌታ የመጣሁት? ቻናል እንደተናገረ ቻናል እናይ ነበርና እኔ ጥያቄን የሆነብኝ ብዙ ሰዎችን እኔ ካሁን ቀደም ስለ ኢየሱስ ክርስቶስ ተወርቶ ሰምቼ አላቅም። ግን ያው ጴንጤ እንደምባል ብቻ ነው ማቅ የነበረና ቻናል ካየን በኋላ ምን ጥያቄ ፈጠረብኝ። ጌታ ኢየሱስ ክርስቶስ የሚባለውን አምላክ ታውቃላችሁ እንደ ብዬ ሌላውንም እምነት ተከታይ እኛ ጋር ያለውንም እምነት ተከታይ ቢጠይቅ በቃ ቀለል አድርገው ነው የሚናገሩት። እኔ ማየውና እነሱ የሚናገሩት ነገር በጣም ተራራቀና በቃ ይሄ ነገር ሰው ከሚጠይቅ ለምን ራሴ አላየውም ብዬ ያው መጽሐፍ ቅዱስ ማንበብም አላቅም። ያው እኛ ቤት ምንድነው መጽሐፍ ቅዱስ ትራስጌ ላይ ለልጆች እንዳይደነግጡ ነበር። እኔ ስራ ላይ ካለው ትራስጋቸው ላይ አስቀምጬ ነው የሚሄደውና በእንደዚህ አይነት ነገር ነው መጽሐፍ ቅዱስን ማቅ ነበረ። ከዛ ሰዎችን ከሚጠይቅ አልኩኝና ራሴ ቻናሉን ማየት ጀመርኩኝ። ከዛ ያው ፈውስ ሰዎች ሲፈወሱ እናያለን እና በዛ መሃል አለቅሳለሁኝ። በቃ በጣም ነው ሰዎች የሚያሳዝኑኝ። በእንደዚህ አይነት ሁኔታ ያለው እኔን የሆነ የሚያመኝ ነገር ነበርና ማንም ማያቅ ነው ያው እኔና እግዚአብሔር ብቻ ነን የምናውቀውና የሆነ ቀን ቴሌቪዥን በጧት ከፈትኩኝና በዚህ ሰዓት ቴሌቪዥን እየከፈታችሁ ያላችሁ ሰዎች በሚያማችሁ ቦታ ላይ እጃችሁን ጫኑ፣ አሁን ትፈወሳላችሁ አለኝ። ስል ተጭኜ ቴሌቪዥኑን ተጭኜ የሚያመኝን ቦታ ተጭኜ እንትን አልኩ። ወዲያው ነው የተፈወስኩት። ከዛ በእንዲህ አይነት ሁኔታ በቃ ይሄ ጌታ ዛሬ እኔን ማለፍ የለበትም አልኩና ለራሴ ወሰንኩኝ። ወስኜ ለሱ ደወልኩለት። ለስራ ጉዳይ መጥቶ ነበርና እኔ ትናንትናም እኔን ስታመጣኝ ያው እኔ ጋር እመጣለሁ ብለህ ነው ካንቺ ሃይማኖት ጋር ሆናለሁ ብለህ ነው። ግን አሁን ግን ሳየው የኔም ያንተንም እኔም አልፈልግም። አሁን ጌታ ኢየሱስን ዛሬ ልቀበል ነው ብዬ ነገርኩት።
አይሆንም አለኝ። አንተ ከዚህ በኋላ በዚህ ጉዳይ ላይ ምንም ልትናገረኝ አትችልም። አንተና ልጆች ከፈለጋችሁ ትመጣላችሁ፣ ካልፈለጋችሁ ባላችሁበት አብረን እንኖራለን ብዬ ዘጋሁኝ። ያጎቱ ሚስት በጌታ ነበረችና ቶሎ አገልጋይ አምጭልኝ አልኳት። ጌታን ልቀበል ነው ብዬ አልኳት። እናት አመጣች። 2009 ጌታን እንደ ግል አዳኝ አድርጌ ብቻዬን ተቀበልኩት ከቤተሰቦቼ። እግዚአብሔር ይመስገን። በእንደዚህ አይነት ሁኔታ እያለን ነው ያው ጌታን እያመለክን ደስ በሚል ሁኔታ አንድም ቀን የጌታ ፊት ሳይለየን አንድም ቀን ጌታ በፊታችን ሳይጠፋ ሁል ጊዜ እየመራን አደረሰን። በእንደዚህ አይነት ሁኔታ ጌታን ያመለክነው ያከበርነው በህይወት ኖረናል። ከዚህ በኋላ ደግሞ እንዴት ወደ ክብር ህይወት ቤተክርስቲያን እንደመጣን ከባለቤቴ ጋር እንሰማለን። ክብር ለጌታ ይሁን። እንዴት ወደ ክብር ህይወት የመጣንበት ቻናል በማየት ነው። ጎስፔል ቲቪን በማየት ነው። እኛ በጣም እንዞራለን ብዙ ቸርቾች፣ ግን ማረፊያ አላገኘንም። ብዙውን ጊዜ ቸርቹን ስናይ በጣም የሚገርም ነው። በቃ ብዙ ማስታወቂያ የለውም። በቃ የሚገርም የባንክ አካውንት የለም። በቃ ይሄ ብቻ ውስጤን ቀየረው። እዚህ ቸርች መሄድ አለብን በማለት ወሰነን ማለት ነው። አንድ ቀን ከቤት እሁድ ቀን ወጣን ለመምጣት። እዚህ ከተማን በደንብ አናቅም። አዲስ አበባን ስንመጣ በ22 አድርገን መገናኛ አደባባይ መተን ዞርን። ስንዞር አጣን። ሰው እንጠይቃለን፣ የሚያውቅ ሰው የለም። እንደገና 22 ላይ ደርሰን ዞርን መተን አንደኛው ድልድዩን አለፈን፣ ሁለተኛው ድልድዩን ዞረን በዚሁ መጣን ማለት ነው። ስንመጣ እችን ድልድይ እንዳለፍን አመልኮ አየን። ከዛ ጽሑፍ ስናይ የክብር ህይወት ቤተክርስቲያን ሄዳል። ዋው አገኘን ብለን ደስ ብሎን ከዛ ስድር አድርገን ዞረን መጣን። መኪናችን አቆመን። ልክ አቆመን ከበር ላይ ስንገባ አሸሮቹ አቀባበላቸው አመልኮ በቃ አይተን አናቀም። በቃ ውስጣችን በቃ ደስ አለ። ስንመጣም ደግሞ አንድ ልጅ ይዘን ነው የመጣነው። የኛ ልጅ ታማ ስለነበረ ገባን፣ ጉባኤ ተካፈልን፣ አመለክን። ዳዲ እግዚአብሔርን ቃል አካፈለልን። ከዛ ደግሞ ብዙዎች ደግሞ ወደ ጌታ መጡ። ከዛ ደግሞ ጸሎት ያኔ ያው በምዝገባ አይደለም ጸሎት የምትፈልጉ ተብሎ በሰልፍ ነበር። ከዛ እኛም ደረሰ። ልጄን ይዛ ደግሞ ባለቤቴ ወደ መድረክ ሄደች ማለት ነው። ተጸለየላቸው። በቃ ራሳቸውን አቁም ወደቁ። ሲነሱ ፈውሳቸውን ይዞ ነው ተነሱት። ክብር ለጌታ ይሁን። የሚገርማችሁ ልጄ ለ3 ቀን ምግብ አትበላም ነበር። ለ3 ቀን ወጣን። ከተጸለየላት በኋላ ምግቧን በላች፣ ውሃን ጠጣች። በቃ ደስ ያለን ያመለክን ወደ ቤታችን ተመለስን ማለት ነው። ክብር ለጌታ ይሁን። በእንደዚህ አይነት መልኩ ወደ ክብር በህይወት መጣን። ሌላውን ደግሞ ከባለቤቴ ጋር ነው። እሺ 2012 ነበር ያኔ ስንመጣና ፈውስ ካገኘን በኋላ አልተመለስንም። ያው ብዙ የለመድነው ነገር አለ። ብዙ ምንድነው ያው እንዞራለን በየቤተ ክርስቲያኑ። ምንም የተረጋጋ መንፈስ የለንም። ምን ፈልገው ምን እንደሆነ አይታወቅም። በቃ ግን ነፍሳችን አትረካም ነበር በምንሄድበት ሁሉ እና ያው ፍለጋችን አልቀረም። በእንደዛ አይነት ሁኔታ እያለን ግን ምን ሆነ? ልጆቻችን ለምን እዚህ ክብር ህይወት ቤተክርስቲያን እዛ አንሄድም አሉን። ስሉን አይ እዛ ከምንሄድ ሌላ ቸርች አለኛ ያሰብነው። በዚህ መሃል ግን ምንድነው የልጆች ፕሮግራምና የወጣቶች ፕሮግራም በጣም ደስ ይለን ነበር በዚህ ቤተክርስቲያን ስናይ እና እንደዛ እያለን እጣ ወጣን ለዚህ ቤተክርስቲያንና ለሌላው ቤተክርስቲያን አወጣንና እጣው እኛ ለመረጥነው ቤተክርስቲያን ደረሰ። ልጆች ግን እዛ አንሄድም፣ እዚህ ክብር ህይወት ቤተክርስቲያን ካልሆነ አንሄድም አሉ። አይ በቃ እናንተ የምትፈልጉ ከሆነ እናንተ ካረፋችሁ የእናንተ ረፍት ለኛም ረፍት ይሆናል አልንና እነሱ በመረጡበት ላይ 2013 መጣን።
2013 ተመልሰን መጣን። ያው በመጣንበት ግን ሲመጣ እኔ ጥያቄ ነበረኝ። ምንድነው የኔ ጥያቄ? እዚህ አዲስ አበባ ላይ ቦታ ቤት ልንገዛ ብለን ያው የሆነ ቀን ወጣንና አጋጣሚ ያው ምንወደው ወንድም ነበር፣ ምናምነው ወንድም ነበርና ያው እሱን አናገርነው። ምን አለ? እኔ ጋር አለ ከኔ ግዙ አለን። እሺ ብለን ያው ተስማማን። ሁሉን ነገር ጨረስንና ተመለስን ወደ ቤት። ስንመለስ ምን አለ? ተነጋግረን ከሁለት ቀን በኋላ ትንሽ ሳንቲም ቸገረኝና ቸገረኝ ካለ ስጡኝ፣ ከዛ በኋላ ያው ያለውን ነገር እንጨርሳለን አለና ያው ስላመን ነው ያው ምንም አላለም ባለቤቴ። ካወራን ከግማሽ በላይ ነው የሰጠው እና ምንም ውል የለም በመሃላችን ሰው የለም። ሰጠነው፣ ብሩን ወሰደ። ከዛ በኋላ ንግግር የለም ምን የለም፣ ስልክ እንኳን አነሳምና በቃ በዛ 2 ዓመት በቃ በጌታ ፊት አዲስ ክርስቲያኖች ነን። በጣም ነው የከበደን። በዛ መሃል ደግሞ ጌታን በጣም ነው የምንወደው። ጌታ በእኛ ላይ ምንም አይነት እንትን እንዲያይ አንፈልግምና እኔ ምን ብዬ ጸልያለሁ? እግዚአብሔር ወይ ምናልባት ተሳስተን ቢሆን እሱ ተሳስቶ ቢሆን ይቅር በለንና ገንዘባችንን ብቻ መልስልን ብለን እንጸልይ ነበር። ጸሎት ከብዶን ለመጸለይ ስንበረከክ የሚመጣው ብራችን ነው። ምክንያቱም ያለንን ብር ነው አውጥተን የሰጠነው። በእንደዛ አይነት ሁኔታ ጥያቄን ይዤ አንድ እሁድ ቀን መጣን። እዚህ ሁላችንም ስንመጣ ያኔ ያው ስለ ቤትም ዳዲ ይጸልይ ነበር። ነቢይ ጎሳም ያውጅ ነበር፣ ቤት ታገኛላችሁ እግዚአብሔር ይሰጣችኋል ይል ነበር። እግዚአብሔርም እንደሚሰጠን ተናግሮን ነበርና ምን አልኩኝ? እኔ ተሳልኩኝ። እግዚአብሔር ሆይ በቃ ይሄ ብራችን በሰው እጅ እንዳይቀር፣ ቤት እንሰጣችኋለሁ ካልከን ይሄን ብር መልስልንና ከዛ ከመለስክልን ብር ላንተ የተሳልኩትን እሰጣለሁ ብዬ ተስዬ ሄድኩኝና ምን ሆነ? እሁድ ቀን የተሳልኩት ሰኞ ለነገ ልንገናኝ ማታ ተደዋወሉ፣ ከባለቤቴ ጋር ተደዋወሉና በቃ ነገ አገኛችኋለሁ አለ። ስል በቃ እግዚአብሔር ሊሰራ ነው አልኩና እግዚአብሔርን አመሰገንን፣ አደርን። ከሰዓት ተደዋወሉ አለሁኝ። ካሁን ቀደም ሄደን አናገኘውም፣ ይቀጥረናል እንሄዳለን አናገኘውም ነበር። ግን ያነ ምን ሆነ? ኑ አለን። የቀጠረን ቦታ ሄድን፣ ተገናኘን፣ አገኘነው። እግዚአብሔር ይመስገን። ከዛ አገኘነውና ምን ሆነ? ብሩን መመለስ አልፈለገም። በቃ ምን አለ? ያው ተናግሮ ለመመለስ ነበር የፈለገውና እኛ ብሩን ሳትሰጠን ከቤት አንወጣም አለን። ምክንያቱም ስንሰጥህ ከኛ ስትቀበል በመሃላችን ማንም ሰው ስላልነበረ እግዚአብሔርና እኛ አንተ ብቻ ነበር። ለዚህ ብሩን ነው የምንፈልገው። በቃ ምንም ቦታም አይደለም ቤትም አይደለም ብሩን ብቻ ነው አለና እንዴት ነው አሁን? ካሽ ብር የለኝም አለ። በቃ ቼክ ስጠና አልነው። እሺ አለና ቼክ አስመጣ። 2 ዙር ከፍሎ ሊጨርስ ፈርሞ ሰጠንና ያው በወር አንደኛውን ዙር በአንድ ወር አንደኛውን ደግሞ በሁለተኛ ወር ሊሰጠን ፈርሞ ሰጠ። ወሩ ሲደርስ ሄድን፣ ባንክ ሄድንና ግማሹን አስገባ። ከዛ ያው ግማሹን አስገባ። ብሩን እኔ ሳንጠቀም ነው የተሳልኩትን አምጥቼ ለባንድ ወንድም በኩል ነው ለዳዲ የተሳልኩትን ሰጠው ማለት ነው። ያው ቸርች ውስጥ ብዙ ሳንከታተል ማለት ነው። በእንደዚህ አይነት ሁኔታ እግዚአብሔር መልካም አድርጎልን በዚህ ቤተክርስቲያን ይሄን ጥያቄ ተመልሶልኝ ያው መቀጠል ጀመርን። በእንደዚህ አይነት ሁኔታ ነው ቤተክርስቲያን እዚህ ማምለክም መቀጠልም የጀመርነው። እግዚአብሔር ይመስገን። ደግሞ ወደ ክብር ሕይወት ከመጣን በኋላ የሆነልን ነገር ብዙ ነው። ዳዲ ብዙን ጊዜ ይጸልያል። ቤት የሌላችሁ ቤት ታገኛላችሁ ብል አሜን ያንቀበል ነበር። ብዙን ጊዜ እግዚአብሔር በዚህ ከተማ ላይ በዚህ ለቸርች በእግርም መተም እንደርስበት ቤት ሰጠን ማለት ነው። በጣም ጥሩ ቤት፣ ጽዱ የሆነ ቤት ጌታ አሳልፎ ሰጥቶናል። ክብር ለጌታ ይሁን። በመስጠት ደግሞ የሆነልን ክርስቶስ ፈዋሹ ስመረቅ የራስን ዘርዘር ይቻ ነበር። ያኔ ከዘራው በኋላ የሚገርማችሁ ዘርዘርታችሁ
እንትናችሁ ይከፈታል። በቃ የምትሰሩበትም ነገር ይከፈታል። ግን ያን ያሰብኩት ነገር ተከፈተ ማለት ነው ለኔ። ከዛ ያን ነገር ፍቃድ አወጣሁት፣ ወደዛ ስራ ገባው። አሁን ያ እቃዎቹ መጥቶ በቅርብ ጊዜ ወደ ስራ ልገባ ዝግጅት ላይ ነው ያለሁት። ክብር ለጌታ ይሁን። ከዛ በፎስም አሁንም በድጋሚ የሆነልን ምንድነው ልጄ መነጽር ታረግ ነበር። መነጽርም አወጣች። ቶንሲል የሚያስቸግር ነበረ። ቶንሲሉም ኦፕራሲዮን ይደረግ ነበር። ኦፕራሲዮን ሳይደረግ ራሱ ቶንሲሉ በየሳምንቱ እየተነሳ ያስቸግረው ነበረ። ከዛ በኋላ አሁን ምንም የለም፣ ሰላም ሆኗል። በቃ ቀልጧል ማለት ነው። ኢየሱስ ጌታ ነው። በልጆቻችን ደግሞ ብዙ ለውጥ አይተናል። አንደኛ ልጄ በፊት የነበርንበት ቸርች ያለን አይጸልይም፣ እግዚአብሔር ቃል አነብም። በቃ ብዙ ጊዜ እንጣላለን ቤት ውስጥ። አንተ አትጸልይም፣ አንተ እግዚአብሔርን ቃል አታነብም እንለው ነበረ። ግን አሁን እዚህ ክብር ሕይወት ከመጣን በኋላ እንደሱ ምጸልይ የለም፣ ቃሉ ሊያካፍልልናል ማታ። በቃ በሚገርም መንፈስ ነው እያሳለፍን ያለ ነው። ክብር ለጌታ ይሁን። በእንደዚህ አይነት መልኩ ከዚህ መንፈስ ጋር አብረን ተካፈለን ነው። ክብር ለኢየሱስ ሲሆን ሌላውን ከባለቤት ይገምታል። እሺ፣ ወደ ክብር ሕይወት ቤተክርስቲያን ከመጣን በኋላ ያልሆነልን ነገር የለም፣ ብዙ ነገር ነው። ምክንያቱም እግዚአብሔርን ከማወቅ የሚበልጥ ምንም ነገር የለም በዚህ ዓለም ላይ እና ጌታ ኢየሱስ ክርስቶስን እንድናውቅ በዚህ ክብር ቤተክርስቲያን ነው የሆነልን። ምክንያቱም እግዚአብሔርን ካለማወቅ የመኖር ህይወት በማወቅ የሚኖር ህይወት ነው ለኔ የሚበልጥ የተሻለ የሆነውና ክብር ሕይወት ቤተክርስቲያን ከመጣሁ በኋላ ምንድን የሆነልኝ ትዳሬን እንኳን በወግ ራሱ ይዤ መቀጠል መስማማቶች ባይኖሩም ባለ መስማማቶች መካከል በሰላም የኖር ነው የእግዚአብሔር ጥበቃ ነው ብዬ ነበር ማስበው። አሁን ለኔ ላይ በኔ አሁን በዚህ ቦታ ላይ በዚህ ቤተክርስቲያን ላይ ባልመጣ ኖሮ ትዳሬ በዚህ ይቀጥል ሆን ብዬ አስባለሁ ብዙ ጊዜ። ምክንያቱም ትዳሬ የቀጠለው እዚህ ቤተክርስቲያን ላይ ዳዲ ህይወቱን ሲያስተምር ያለ መሰሰት ነው የኖረበትን ህይወት ነው። ስለ ትዳር ራሱ ሲናገር ሰው ይሄዳል አይሄድም፣ ያንሳል አያንስም ብሎ አይደለም። ምክንያቱም ህይወት ለመለወጥ ሰው ዋጋ መክፈል አለበት እና ሲሰማ እኔ በቀልድ አልሰማም፣ እውነት ነው። ምክንያቱም በኔ ህይወት ላይ እውነተኛ ህይወት ካልሰራ ለኔ ምን ያደርግ? ጌታ ኢየሱስን ስለሚወድ ያን ህይወት መኖር ስለሚፈልግ እያስጠላኝም የግድ ያን ህይወት ለመኖር ራሴን በዚህ ቤተክርስቲያን ላይ አይቻለሁ እና በጣም በትዳሬ ተደስቼ በጣም በትዳሬ ተለውጬ አንዳንዴ ተናዳጅ ነኝ። የኔ ለምን አልሆነም፣ የኔ ለምን አይሰማም እል ነበር። ግን አሁን ያ የለም። ባይሰማም ሰው ቢሰማም ባይሰማም በቃ ምክንያቱም የኔ መሰማት ሳይሆን እግዚአብሔር ከኔ ጋር ካለ ነገሮች ሁሉ በጊዜው ሊሰሙ ይችላሉ በሚል ብዙ ጊዜ ዳዲ አስተምረን ነበርና በእንደዚህ አይነት ህይወቴ ተለውጧል። ትዳሬ ሊቀጥል ችሏል እና እግዚአብሔር ይመስገን። ልጆችን ይዞ መሄድ ቀላል ነገር አይደለምና ልጆቻችንን በስነ ስርዓት አሳድገን በጣም ደስ የሚሉ እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ ሰውን የሚያከብሩ ልጆችን ያሉን እግዚአብሔር ይመስገን። ይሄ የሚሆነው ምን ከዚህ ቤተክርስቲያን የተነሳ ነው። እኔ ስናገር ምናልባት የሆነ ቃላት ለማስተካከል አይደለም ስለኖርኩበት ስለሆነልኝ ነውና እግዚአብሔርን አመስግኑልኝ። ስለዚህ እና ያው ከዛ ምንድነው በመንፈሳዊ ህይወታችን ጌታ ኢየሱስን በቃ ከምንም ጋር የምናወዳድረው ነገር የለም። ጌታ ኢየሱስን ለማምለክም ለመኖርም ለማገልገልም ከምንም ጋር አናወዳድርም። እዚህ መተን ነው ይሄንን ያወቅነው። እዚህ እኔ ብዙ ዘርኒ ተዘራልኝ፣ ብዙ ህይወት ነው የሆነልኝና በህይወታችን በመንፈሳዊ ህይወታችን በኑሯችን በአመለካከታችን በሁሉ ነገራችን በስርዓታችን ራሱ ዳዲ የቤቱን ነገር ሲናገር እኔ አይቀርልኝም። በቃ ሄጄ መናገር ካለብኝ እንዲህ ብሏል ዳዲ፣
ማሚ እንዲህ ናት ይላል እና ልጆቹንም በእንደዚህ አይነት ይላል ብዬ እናገራለሁ። እግዚአብሔር ይመስገን። ይሄንን ስናገር ቀልድ አይደለም፣ ሆኖ ስላየሁት ነውና እግዚአብሔርን እጅግ አድርጌ አመሰግነዋለሁ እዚህ ማረፍ ስለሆነልን። በመቀጠል ደግሞ በመጀመሪያ ያው ክብረ ሕይወት ቤተክርስቲያን ሲመጣ ሬስቶሬሽንን የሰማሁት እዚህ ነው። ሌላ ቦታ አላቅም። ምን እንደሆነ ሬስቶሬሽን ራሱ ያወቁት እዚህ ነውና እግዚአብሔር ይመስገን። ያው የእግዚአብሔር ፍቅር መረዳት ላይ ያለን ነበረ ሬስቶሬሽን እንድንማር ጥሪ የተደረገውና ያኔ እድሉን ያገኘነው እኔና የመጀመሪያ ልጄ ነን እና ባለቤቴ ያው በስራ ምክንያት ስለማይመቸው እናንተ ለጊዜ ተማሩ፣ እኔ ደግሞ ከናንተ ቀጥዬ እማራለሁ አለና ያው እሺ ብለን ተስማማን። ያው ሬስቶሬሽን ስንማር በጣም ደስ ብሎን በጣም አንድም ቀን ሳንቀር ነው የተማርነው። ይግባንም አይግባንም በቃ እንመጣለን፣ አንቀርም፣ እኔ አልቀርም። በእንደዚህ አይነት ሁኔታ ሬስቶሬሽን ተማርን፣ ፋውንዴሽን ተማርን። ያው እግዚአብሔር ይመስገን ፋውንዴሽን ላይ ምን ሆነ ግን አንድ ደስ የሚል እንትን ርዕስ ላይ ደረስን። የአማኝ ስልጣን የሚለው ላይ የአማኝ ስልጣን ሲባል እኔ በጣም ነው የገረመኝ። በቃ ስልጣን እንዳለኝ የተረዳሁት ያኔ ነው። እግዚአብሔር አባቴ እንደሆነና ከሱ ያለኝን ነገር እንዲጠይቅ ስልጣን የሰጠኝን፣ ሲቀጥል ደግሞ በዚህ ዓለም ያለውን ጨለማ በስልጣኔ የተሰጠኝን ስልጣን ይዤ እግዚአብሔር ወደ አሳየልኝ ክብር እንዲገባ ስልጣኔን በጣም ተጠቅሜ ነው በእግዚአብሔር ፊት እንደ ልጅ ሆኜ የተመላለስኩት። በእንደዚህ አይነት ሁኔታ ፋውንዴሽን ጨርሼ አንድን ሁለትን ጨርሼ ፋውንዴሽን ተመረኩኝ። ያው እግዚአብሔርን አመስግኑልኝ። በእንደዚህ አይነት ሁኔታ ያው ፋውንዴሽን ጨርሼ ተመርቄ ጋውንም የለበስኩት ለመጀመሪያ ጊዜ ነው። የምድር አጥቼ ነበር የሰማይ ያገኘሁኝ። እግዚአብሔር ይመስገን። የሚቀጥለውን ያው ከባለቤት በዚህ አይነት መልኩ ያው እኔም ያው ሬስቶሬሽን ፋውንዴሽን 1 እና 2 ተምሬ እኔም ተመርቄ ያለሁኝ። ትምህርትም አልጨረስኩም። ዲግሪን እዚህ ነው ያገኘሁት። መንፈሳዊ ዲግሪ ነው ያገኘሁት። አመስግኑልኝ ይህን ጌታ። ያው በትዳራችን አንድ ባልና ሚስት ቤት ውስጥ ሳይጣላ አይኖርም ብዙውን ጊዜ ማለት ነው። አንዳንድ ተጣልተን መተን የምንታረቀው እዚህ ነው። ዳዲ አንዳንዴ ሚስቶች ብሎ ሲናገር መንፈስ ቅዱስ ተናግረው ነው። ወዲያው ጥፋታውን ነው የምናገረውና እዛው ይሄው እያልኩ የወጋው እዚሁ አስታርቆን ነው ወደ ቤታችን የምንሄደውና በእውነት ዳዲ ለኛ የምተጋብን ሳይሳሳልን በቃ ማንነቱን ሰጥቶ በቃ የሚያስተምረን እውነቴን ነው። ባህሎች ስልም እንደዛውን መንፈስ ቅዱስ ተናግረው ነውና በዚህ አይነት መልኩ የተቀየርን ዕለት በዕለት ትዳራችን እያስቀጠልን በፍቅር ነው ያለነው። ክብር ለጌታ ይሁን። በመጨረሻ ከባለቤቴ ጋር ያው ሳይነገር የማይታለፍ መልካም ነገር ስላለ ነው እና ምንድነው የሆነልን? ክብረ ሕይወት ቤተክርስቲያን ላይ ከመጣን በኋላ የጸሎት ህይወታችን በጣም ነው የጨመረ። በጸሎት አንቀልድም። የምንጸልየው ጸሎት ሳይመለስ ውሎ አያድርም። የምንፈልገውን ጠይቀን እናገኛለን። መጸለይ ያለብን ሰዓት ለመጸለይ ምንም አይዘንም፣ እንጸልያለን። አንድም ቀን ደግሞ ጸሎት እኛ ቤት ቆሞ አያውቅም። ምክንያቱም እዚህ ጋር ያለው መንፈስ ይቀጥሎ ነው የሚሄደው። ስለዚህ እግዚአብሔርን እናመሰግናለን። ያው የእምነት ኃይል ነው ደግሞ እምነት ያው ሁሉም ሰው አያምንም። ሁሉም ሰው እንዲያምንም ያው አይባልም። ያው እኔ ግን አማኝ ነኝ።
እኔ ካመንኩ ነው እና እግዚአብሔር ይመስገን በእምነት ደግሞ ስላየሁ ነው አምኜ በእግዚአብሔር ፊት የጸለይኩት ጸሎት በህይወቴ ላይ ሳይመለስ ያላየሁት ቀን የለም እና ምንድነው እምነት ለኔ እምነት ልጆቼ የሆነ ነገር እንኳን ቢታመሙ ማሚ አመመን እንዲህ ካሉ እኔ በጌታ በኢየሱስ ስም በእናንተ ላይ የትኛውን በሽታ አይሰራም በደውያኖችም ላይ እጃችሁን ጫኑ ይፈወሳሉ ተብሎ እንደተጻፈ በኢየሱስ ስም በእጄ በእናንተ ደዌ ላይ እጄን ጭኛለሁ አሁን ተፈውሳችኋል ብዬ ነግራለሁ ድጋሚ አይመለሱም ተፈውሰው ነው የሚቀሩት ይሄንንም እምነቴ የጨመረው እዚህ ክብር ሕይወት ቤተክርስቲያን ከመጣሁ በኋላ ነው እና ደግሞ በመስጠት ይሆነልኝን ልንገራችሁ በመስጠት ይሆነልኝ ካሁን ቀደም እዚህ ክብር ሕይወት ቤተክርስቲያን ከመምጣቴ በፊት መስጠት ሰምቼም አላውቅም ስለመስጠት ሰጥቼም አላውቅም የሚሰጠው ምንድነው መባ ሲዞር 10 ብር ብቻ ነበር የሚሰጥ የነበረ እና ከዛ ያለፈ አልሰጥምና ግን ምን ሆነ እዚህ ዳዲ ሲያስተምር በቃ አስራት መስጠት እንዳለብን ተማርኩኝ ጌታ ሆይ በቃ እኔም አስራት መስጠት አለብኝ ብዬ አሰብኩኝ ግን ምንድነው እኔ ልጆችን በማሳደግ ነበር ብዙ ጊዜን ቤት የሚኖረውና አልወጣም ከቤት ወደ ስራም አልሄድም ምክንያቱም ልጆቼን ማሳደግ ስላለብኝ እና ባለቤቴን ለቀለብ የሚሰጠውን ብር ምን አደርጋለሁ ለሱ ሳላሳይ ነውና ምክንያቱም እኔ ያወጣሁኝ ነው አስራት ስለምል እኔ ለሱ ሳላሳይ የሰጠኝን የቀለብ ብር ለብቻ የአስራት ካወጣሁኝ በኋላ ነው የሚጠቀመው እንጂ ሳላወጣ 5 ሳንቲም አልጠቀምም ነበርና በዛ ምክንያት ያው አስራት ሰጥ ነበር አስራት በመስጠት በእንደዚህ አይነት ሁኔታ እየሰጠው ያለ አንድ ቀን ምን አለ እኔ ምንድነው ይሄ ብር አለኝ አስራት የሚሰጥበት ነው አልኩኝ ስለንዴ እኔ አስራት እየሰጠው አንቺ ለምን ትሰጫለሽ አለኝ ምናልባት ተሳስቼ በሆን ብዬ ዝም አልኩኝና ምንም አላልኩኝም መልስም አልሰጠሁኝም ያው አስራቱን አምጥቼ ሰጠው በእንደዛ አይነት ሁኔታ ከዛ በኋላ አላሳየሁም ድጋሚ ሐሳብ እንዳይናገር ብዬ እና ደብቄ ነበርና አስራት የሚሰጠው አንድ ቀን ዳዲ ምን አለ ማሚ ቀለብ ከሰጠዋት ብር አስራት ለመስጠት አወጣችና አየሁና የምን ብር ነው ብሎ ስጠይቃት አስራት ልሰጥ ነው አለችኝ ሰምተሃል አይደለም እንደብዬ ነገርኩት ከዛ በኋላ አልተሳቀኩም እሱም አይናገረኝም ሲሰጠኝ ወዳው ይሄ የአስራት ብር ነው ብዬ ነው አስቀምጬ ማመጣውና በእንደዚህ አይነት ሁኔታ አሁን ላይ ለመስጠት ለመጠቀም ምንም ለማድረግ ጎሎኝ አያውቅም እንደውም ቀን በቀን ራሱ በአካውንቴ ላይ የሚገባ የሥራ በር ተከፍቶልኛል እግዚአብሔርን አመስግኑልኝ በወር አይደለም ያልኳችሁ ቀን በቀን ነው ዛሬ ከገባ ነገ ይገባል ተነጎዲያ ከወር እስከ ወር የማይቋረጥ የገቢ ምንጭ ነው ያለኝ እግዚአብሔር ይመስገን ከኔ አይደለም ከሱ ነው በመቀጠል ሲዲ በመስማት የሆነልኝን ነገር ልንገራችሁ ሲዲ ምንድነው ሲዲ ያው ሁሌ ዳዲ ስሙ ስለምለን ሁሌ ነው ሲዲ የሚሰማው ሲዲ የሆነ ነገር ሆኖ ከምትሰሙ ሳይሆን በፊት ሰምታችሁ ከተዘጋጃችሁ ለሚመጣው ነገር መልስ ትሰጣላችሁ ስለምለን ያው እኔ ቀድሜ ነው ስራም እየሰራው ሰማለው ቁጭ ብዬም ሰማለው ሌሊት እንቅልፍ እምቢ ካለኝም ተነስቼ ሰማለው ሲዲ ለመስማት አልቸገርምና በእንደዚህ አይነት ሁኔታ ሲዲ ሰማ ነበርና በጣም ሰማው እድገት የምለውን ሲዲ ነበር ማደግ ስለሚፈልግ ያው ብዙ እድገቶች አሉ እና እግዚአብሔር ይመስገን ሲዲ እድገት የምለውን ሲዲ ሰምቼ በአስተሳሰብ በአመለካከት በአነጋገር በአኗኗር በቃ ሁሉ ነገሬን የተቀየረው ቤቴን በመያዝ ትዳሬን በመያዝ ልጆቼን በመያዝ ምን አይነት ክርስትና ህይወት እንዲኖረኝ እንደሆን አድርጌያለሁ ሲዲ በመስማት ያ እድገት በኔ ህይወት ላይ አይቻለሁ በቤቴ ላይ በትዳሬ በልጆቼ ላይ አይቻለሁ እግዚአብሔር ይመስገን እና ሲዲ በመስማት ደግሞ የሆነልኝም ፈውስ ልንገራችሁ ምንድን የሆነው ሲዲ በመስማት በቅርብ ነው 2017 ገና ማግስት ነውና
ሌሊት ተኝቼ ስነሳ ካሁን ቀደም አሞኝ አያውቅም ጡቴን ታምሜም አላቅም እንደዚህ አይነት እብጠትም አይቼም አላቅምና ከእንቅልፌ ነቅቼ ስነሳ ጡቴን አሞኛል ዳር ጡት ጫፌ ቀልቷል እና ሳየው እንዴ ምን ሆኜ ነው ብዬ አሰብኩና በቃ ይሄ ነገር ጡቴን ካሁን ቀደም አሞኝ ማያውቅ ከሆነ ከየት እንደመጣም ያው ተረዳሁና ይሄ ከጨለማው ዓለም መሆን አለበት ብዬ እንትን ብዬ ተቃወምኩኝ ያው ይሄን በሽታ በጌታ በኢየሱስም በኔ ላይ አትሰራም ብዬ ጸልዬ ተመልሼ ተኛሁኝ ሲነጋም ያው እያመመኝ ነው ያው ህመሙ ብዙ አይደለም ያው ሲዲ ምን ሰማለው ክርስቶስ ፈዋሽ የሚለውን እየሰማው ዋልኩኝ ከዛ መሸ ያው ራታችንን በላን የሚተኙትም ተኙ እኔ ግን አልተኛውም ሲዲን በመስማት ክርስቶስ ፈዋሹን ቀጠልኩኝ እስከ ሌሊቱ 6 ሰዓት ሰማሁኝና ከዛ ክፍል 7 ላይ ነበር እና ምን ይላል ዳዲ የክርስቶስ ኢየሱስ ደም ለኃጢአታችሁ መታጠብ ሆኖላችኋል ስጋው ለስጋችሁ ፈውስ ሆኖላችኋል በዛ ላይ ስልኬን አቆምኩኝና ተናገርኩበት በጌታ በኢየሱስ ስም በዚህ ደም ላይ የክርስቶስ ደም አለበት በዚህ ስጋ ላይ የክርስቶስ ስጋ አለበት ብዬ ተናገርኩ ያው በጣም ተቃወምኩኝና ጸለይኩኝ ከዛ ደክሞኝ ተኛው መግል ቋጥሮ ነበር ጡቴና ተኝቼ ሌሊት ተነሳሁኝ ሲነቃ መግሉ ፈርጦ ጫፍ ላይ ደረቀ የደረቀውን እንዲፍቅ ያወጣሁኝ ተፈወስኩኝ በሁለት ቀን ማለት ነው በእንደዚህ አይነት ሁኔታ ያው እግዚአብሔር ረድቶን አሁን ጡቴ ምንም ነገር የለም አያመኝም በሽታም በኔ ቤት አይሰራም ምንም ነገር እዚህ ቤት ላይ ያላገኘሁት ምንም ነገር የለም ህይወት ተርፎልኛል መኖር ሆኖልናል በጣም ደስ ብሎን ነው በዚህ ቤተ ክርስቲያን ምን መጣው ተባርከን ነው ምን ሄደው ለማገልገል አንያዝም በጣም ደስ ብሎን በቃ እግዚአብሔር በዚህ ስፍራ እድል ስለሰጠን እግዚአብሔር ደግሞ በዚህ ስፍራ እንድናገለግል መልካምነቱን ስላበዛልን እግዚአብሔርን እናመሰግነዋለን አመስግኑልን በመቀጠል መንፈሳዊ አባታችን ይሄ ሁሉ መልካም ነገር በእኛ ህይወት እንዲሆን ስለመከርከን ስለገሰጽከን ስላስተማርከን እናመሰግነሃለን እናከብረሃለን እናንተም ስለሰማችሁን እናመሰግናለን አንድ ሳልናገር ባላልፈው ነገር ዳዴ የሆነ ቀን ስለ እድገት ያስተማረ ሽንኩርት 5 ብር ይሸጣል በቃ ሁሉም ነገር ይሸጣል በሚያስተምርበት ታይም ላይ ውስጥ በጣም ነው የሚሞላው በመንፈስ ማለት ነው ስለ እርሻ ያስተማረ ምን አሰብኩት ጻፍኩኝ ዳዴ ያስተማረ ማለት ነው በቃ ዛሬ ከሳምንት በኋላ ወደ ክፍለ ሀገር መሄድ አለብኝ መሬት መጠየቅ አለብኝ መሬት መውሰድ አለብኝ ስራውን መጀመር አለብኝ የጻፍኩ ዳዲ ያስተማረ ይሁን መንፈስንም ይሞላብኛል በቃ ዳዲ በፋይናንስ ያስተምራል በስራ ያስተምራል በሁሉም ፓርት ነው የሚያስተምረውና በደም ተከታተሉ ሰዎች ፓርቷን ቆመን ነበር ስናዳምጥ ነበረው እሱ አንድ ፓርቷን በዛን ሰዓት እኔ ምን ሆንኩኝ ሄድኩ ወደ ክፍለ ሀገር ማለት ነው ያ መሬት እየጠየቅኩት ወዲያው መንግስት 200 ሄክታር ለነፈቀደልኝ ማለት ነው በመጨረሻ በዚህ መድረክ ላይ ቆመን እንድንመሰክር በድንቅ አጠራሩ ከጨለማ ወደምደነቅ የጠራን ብርሃን የጠራን ጌታን አመስግኑልኝ ብዙን ጊዜ እኔ ዳዲ ማለት ከብደኝ ነበር አንድ ቀን ምን አለ ዳዲ ለልጆቼ ጸልያለሁ አለ የስጋ ልጆች መስለኝ ነበር ለካ ለሁላችንም ነው ዋው በቃ ከዛ በኋላ ዳዲ ያንስብሃል እውነት ዳዲ በጣም ነው የምንወድ ከልብ እውነት አባቴ ስለመከርከኝ በእውነት መስመር ስላሳየህን መንገድ ስላሳየህን ስለቀየርከን ልጆችን ስለቀየርክ ቤትን ስለቀየርክ በጣም ነው የምናመሰግንህ ከልብ ነው የምንወድህ
እንኳን አባት ሆንክልን። በቃ አባት ሆንክልን። በቃ ሁሌን የምናመሰግነው በቃ በእውነት ልጆች ይባረኩ፣ ቤት ይባረክ። በቃ ማሚ አንቺን ተባረክ፣ እንወድሻለን። በመጨረሻ ጄልሲ ፋሚሊ ጠቅላላ እንወዳቸዋለን። ስለሰማችሁን ይህ መንፈስ በቤታችሁ ይግባ። እንኳን ለ2018 እንኳን በሰላም አደረሳችሁ። ሻሎም ይመቻል